ዩቱብ ዛሬ ባጋራው መረጃ መሰረት ለአዳዲስና ተመልካች አልጨምርላችሁ ላለ እንዲሁም 4000 አወር አልሞላላችሁ ላለ አዳዲስ ዩቱበሮች ተስፋ የሚሆንና የሚያበረታታ አዲስ መረጃ ይፋ አድርጓል። ዩቱብ ዛሬ ደስ የሚል መረጃ ለሁሉም ዩቱበሮች አጋርቷል። ዩቱብ ይፋ ባደረገው መረጃ መሰረት በቀላሉ ተመልካችን ለመጨመርና ቶሎ ሞኔታይዝ ለመሆን የሚያስችል የሚያበረታታና ተስፋ የሚሰጥ መረጃን አድርሷል። ዩቱብ መረጃውን እንዲህ በማለት ይፋ አድርጓል። በባለፈው ዓመት ሰዎች በዩቱብ ላይ የሚያዩበትን መንገድ በተሻለ ሁኔታ ለመመዝገብና ከኢንዱስትሪው መስፈርት ጋር ለማጣጣም የአጫጭር ቪዲዮዎችን ይፋዊ የእይታዎች ብዛት አቆጣጠር ዘዴያችንን አዘምነን ነበር ይላል ዩቱብ። አሁን ደግሞ በዩቱብ ላይ ያሉትን ሁሉንም ፎርማቶች ወደዚሁ ተመሳሳይ አሰራር እያጣጣም እንገኛለን በማለት አዲሱን ማሻሻያ ያስረዳል። ይህ አዲሱና ወጥ የሆነው መስፈርት በሁሉም የዩቱብ ፎርማቶች ያለንን የተመልካች ተደራሽነት መጠን በተሻለ መንገድ ለማንጸባረቅ ይረዳል ሲል ዩቱብ አዲሱን ማሻሻያ ያብራራል። ከእንግዲህ ወዲህ ይላል ዩቱብ አንድ ቪዲዮ በሎንግ ፎርም በአጫጭር ወይም በቀጥታ ስርጭት መጫወት ሲጀምር ወይም ደግሞ በድጋሚ ሲከፈት እንደ አንድ አዲስ እይታ ይቆጠራል በማለት አዲሱን እድል ያብራራል። ተመልካቹ በምንም አይነት መንገድ ቢመለከቱ ተመልካች ቪዲዮውን ከፈት አድርገው በጀመሩበት ቅጽበት ይፋዊ እይታ ሆኖ ይያዛል በማለት የተመልካች ቁጥር ለሚያሳስባቸው አዳዲስ ዩቱበሮች መልካም ዜናን ይዞ መጥቷል። ዩቱብ አክሎም ከዚህ ማሻሻያ የተነሳ ይዘት ፈጣሪዎች ወይም ኮንተንት ክሬተርስ በወደፊት እይታዎቻቸው ላይ ጭማሪ ያሉ ብለን እንጠብቃለን በማለት መልካምና ተስፋ ሰጭ መረጃውን ይሰጣል። ይህ ለውጥ በገቢው ወይም ለዩቱብ ፓርትነር ፕሮግራም ብቁ በሚሆኑበት መንገድ ላይ ምንም አይነት ተጽዕኖ አይፈጥርም በማለት ያረጋግጣል። ይህ አዲስ መረጃ ተግባራዊ የሚሆነው ከ24 ቀን 8ኛ ወር 2026 ጀምሮ መሆኑን ዩቱብ በአጽንኦት ገልጿል።